አዲስ አበባ በዓለም ላይ ከፍተኛ የአየር ብክለት ካለባቸው ከተሞች ውስጥ አንዷ ነች ተባለም። በአዲስ አበባ ከተማ የሚታየው የአየር ብክለት መጠን አሳሳቢ ደረጃ ላይ መድረሱን የስዊዘርላንድ አየር ጥራት ተቋም የሆነው ተቋም አስታወቀም። ድርጅቱ በያዘው ሳምንት ባወጣው ሪፖርት ሐምሌ 30 ቀን 2017 ዓ.ም በተደረገ ምዘና በዓለም ላይ ከፍተኛ የአየር ብክለት ካለባቸው ከተሞች መካከል አራተኛ ደረጃ ላይ መቀመጧን ገልጿል። ከተማዋ የአየር ሁኔታም የዓለም ጤና ድርጅት ካስቀመጠው ገደብ በከፍተኛ ደረጃ ማለፉን የገለጸው ሪፖርቱም ጤናማ ያልሆነ በሚል ምድብ ውስጥ መካተቷን አመላክቷል። በዕለቱ በተደረገው ምዘና የአዲስ አበባ የአየር ጥራት ደረጃ ጠቋሚም 147 ደረጃ የደረሰ ሲሆን ይህም በተለይ እንደ መተንፈሻ አካላት ላይ ችግር ወይም የልብ ህመም ላለባቸው የህብረተሰብ ክፍሎች የጤና ስጋት መሆኑን ጠቁሟል። ከተሽከርካሪዎች የሚወጣ ጭስ፣ በባዮማስ ማቃጠል፣ ከግንባታና ከጠጠር መንገዶች የሚነሳ አቧራ እንዲሁም ቆሻሻ ማቃጠል የከተማዋ የአየር ብክለት ዋነኛ መንስኤ ናቸው ብሏል። በሪፖርቱ የዲሞክራቲክ ሪፐብሊክ ኮንጎ መዲናም ኪሻንሳ የአየር ብክለት እስከዛሬ ባወጣው ሪፖርት ቀዳሚውን ደረጃ የያዘችው አዲስ አበባ ስትሆን በዛሬው ዕለት ከአራተኛ ደረጃ ወደ 26ኛ ዝቅ ብላለች። የእስራኤል የደህንነት ካቢኔ ጋዛ ሙሉ በሙሉ ለመቆጣጠር ያቀረበውን እቅድ አጸደቀም። የእስራኤል የደህንነት ካቢኔ በጠቅላይ ሚኒስትር ቤንያሚን ኔታንያሁ ያቀረበውን ጋዛን እና ከተማዋን ሙሉ በሙሉ ለመቆጣጠር የሚያስችለውን እቅድ አጽድቋል። የሀገሪቱ ጠቅላይ ሚኒስትር ጽህፈት ቤት በዛሬው ዕለት ባወጣው መግለጫ የእስራኤል መከላከያ የጋዛን ከተማ ለመቆጣጠር በዝግጅት ላይ ነው። በተመሳሳይም ከውጊያ ቀጠና ውጪ ለሚገኙ ሰላማዊ ሰዎች የሰብአዊ እርዳታ ይሰጣል ብሏል። ሁለት የእስራኤል መንግስት ምንጮች ዋቢ አድርጎ ሮይተርስ የዜና ወኪል እንደዘገበው በአገሪቱ ደህንነት ካቢኔ የተላለፈው ማንኛውም ውሳኔ በአገሪቱ የመንግስት ካቢኔዎች መጽደቅ ይኖርበታል። ስብሰባው እስከፊታችን እሁድ ድረስ ይደረጋል ብሏል። የጋዛን ከተማ መያዝ እስራኤል በፍልስጤም ግዛት ላይ ያካሄደች ያለችውን ጦርነት በእጅጉ ያባብሳል የተባለ ሲሆን እስራኤል ሰብአዊ እርዳታ ወደ አካባቢው እንዳይገባ ማድረጓን በቀጠለችበት ሁኔታ በረሃብ የሚሰቃዩና የምግብ እጥረት ያጋጠማቸው በ10 ሺህ የሚቆጠሩ ነዋሪዎችን ከቤታቸው እንዲፈናቀሉ ያስገድዳል ብሏል። የእንግሊዙ ጠቅላይ ሚኒስትር ኬር ስታመር በበኩላቸው እስራኤል ጋዛ ላይ የምታደርገውን ከበባ ለማጠናከር ያላትን እቅድ ስህተት ነው ሲሉ ኮንነዋል። አክለውም ይህ እቅድ ግጭቱን ለማስቆም ወደ ታጋቾች ለማስለቀቅ አያግዝም፣ ይልቁንም ወደ ደም መፋሰስ ብቻ ነው የሚያስከትለው ብለዋል። የሀገሪቱ የደህንነት ካቢኔ ዛሬ ካካሄደው ስብሰባ ቀደም ብሎ ትናንት ሐሙስ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል የጋዛ ከተማ ሙሉ በሙሉ በቁጥጥር ስር ታደርጋለች ብለው ነበረም። ገዢው ፓርቲ ታሪካዊ ጠላቶችና የውስጥ ባንዳዎች ሲል የጠራቸው አካላት ኢትዮጵያን ለማተራመስ አዲስ ሴራ ሸርበዋል ሲል ከሰሰም። ገዢው ፓርቲ ብልጽግና ታሪካዊ ጠላቶችና የውስጥ ባንዳዎች ሲል የጠራቸው አካላት ኢትዮጵያን ለማተራመስ አዲስና የተቀናጀ ሙከራ እያደረጉ ነው ሲል ክስ አቀረበም። ገዢው ፓርቲ እነዚህን ኃይሎች ሀገሪቱ የጀመረችውን የሰላምና የብልጽግና ጎዳና ለማደናቀፍ የመጨረሻ ሙከራ እያደረጉ ነው ብሏል። ፓርቲው ይህንን ያለው ሐምሌ 30 ቀን 2017 ዓ.ም ነሐሴ 2 ቀን ድረስ የፓርቲው ምክር ቤት አባላት ያካሄዱትን የመደበኛ ስብሰባ ማጠናቀቁን ተከትሎ በወጣው መግለጫ ነው። ከጥቂት ዓመታት በፊት የሰሜኑ የሀገራችን ክፍል የገጠመንን ጦርነት በአሸናፊነት ተወጥተናል ያለው መግለጫው ወታደራዊ ድላችን በፕሪቶሪያ የሰላም ስምምነት ቋጭተናል፣ ዳሩ ግን ይፈልጉት የነበረውን የተራዘመ ጦርነት በስምምነቱ የተጨናገፈባቸው ጠላቶቻችን ሌሎች ስልቶችን ወደ መሞከር ገብተዋል ብሏል። በመሆኑም ሁከት በመቀስቀስና መንግስትን በማዳከም ላይ ያተኮሩ አማራጭ ስልቶችን በመጠቀም ጀምረዋል ሲል መግለጫው ከሷል። እነዚህ አካላት ኢትዮጵያን ከመንገድ ለማስቀረት የመጨረሻው ሙከራ በማድረግ ላይ ይገኛሉ ያለው ፓርቲው መግለጫው በዚህ የመጨረሻ ሙከራቸው 6 ስልቶችን እንደሚጠቀሙ በግምገማ ማረጋገጡን ጠቁሟል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ